ማማ በሰማይ ህይወት ተፈራ አሳታሚ አዲስ አበባ ዩኒቨርሲቲ ሰኔ 2005 ዓ.ም ክፍል 1 የዋህነትና ምስጢራዊነት ምን እንዳደረጋቸው ሆዚያ ባለው የሁለተኛ ደረጃ ተማሪ እያለሁ ለሰቆቃ ተዳረኩ። ሰቆቃ የሚለውን ቃል ፍቺ ያን ያላውቀው የስሜትን ግምት ባላጣውም አካላዊና ስነ ልቦናዊ ጠባሳ ጣለብኝ። መንፈሴ ተሰበረ። ስብራቱን ለመጠገን የነበረኝ ተስፋም ጠወለገ። እድገቴ ሐረር ሲሆን ትምህርቴንም የተከታተልኩት እዚያው ነው። ሁለተኛ ደረጃ ትምህርቴን መጨረሻ ዓመት ላይ የመከራ ዓመት ተብሎ መግለጽ ነገሩን እጅግ አቅልሎ ማቅረብ ይሆናል። በዓመቱ አጋማሽ ላይ ኃይለኛ ራስ ምታት ይወቅረኝ ጀመር። ቀኝ ጀርባዬን፣ አንገቴና ትከሻዬን ደግሞ ውጋት ቀጽፎ ያዘ። ክፍል መግባቱን እገባለሁ። ትምህርት እስኪያልቅ ለመቆየት ግን እቸገራለሁ። መንፈሴ ተሰብሮ ከሰው ራቅኩ። ከቤተሰብ ጋር ከሆንኩም በበነነ በተነነው እናቆራለሁ። ከጓደኞቼ ጋር የነበረኝ ግንኙነት እንደዚሁ ሰው ሲሉኝ አፈር፣ አፈር ሲሉኝ ሰው መሆን ሆነ። የነካኝን የሆንኩትን ነገር እንኳን ሌላው ሐኪሞችን ማወቅ ተሳናቸው። በመጨረሻ ቡጢ የሚያካክልባች በቀኝ አንገቴ፣ በቀኝ ቅርኔና ከቀኝ ጉልበቴ ዝቅ ብሎ ባለው የእግሬ ክፍል ላይ ብቅ አለ። በፊተኛው ዓመት የብስክሌት አደጋ ደርሶብኝ ስለነበር በክርኔ ላይ የወጣው ባጭ ከአደጋው ጋር የተያያዘ መስሎኝ ነበር። በአንገቴ ላይ የወጣውንም እንደዚሁ የሆነ እጢ መቆጣት ይሆናል ብዬ ብዙም ስፍራ አልሰጠሁትም። በዚህም የተነሳ በእግሬ ላይ የወጣው ባጭ ምክንያቱ ምን እንደሆነ ለማወቅ እንኳን አልተጨነኩም። የውበት ጉዳይ ቢሆን እንጂ ሌላ የሚያመጣው ጉዳት አይኖርም ብዬ ስላሰብኩ ሰው እንዳያይብኝ በመደበቅ ላይ ብቻ አተኮርኩ። አንድ ቀን ግን ጓደኛዬ ማርታ ለገሰ አየችብኝና ለእናቴ እንድነግራት ገፋፋችኝ። እኔ ግን ችላ ብዬው ቆየሁ። ከአንድ ወር በኋላ ማርታ እንደገና ባየችው ጊዜ ግን ነገሩ የህመም እንደሆነ አስረዳች። ልክ እንደኔ አይነት ባጭ በአንገታቸው ላይ የወጣባቸው አንዲት ሴት እንደምታውቅና ሴትዮዋ ህይወታቸው እንዳለፈ አጫወተችኝ። ከዚህ በመጠን በላይ ደንግጬ ወደ ቤቴ ስበር ሄድኩና ለእናቴ ስነግራት እሷን በድንጋጤ ሩኋን ልትስት ደረሰች። ራሷን በሁለት እጆቿ ይዛ ስትጮህ በቆምኩበት ክርር ብዬ መቃር መሰለኝ። ሳልውል ሳላድር ወደ አዲስ አበባ መጥቼ ምርመራ ተደረገልኝ። ጥቂት ኪኒኖች ተሰጡኝና ከወር በኋላ በሁለተኛ ደረጃ ትምህርት ቤት መልቀቂያ ወይም ማትሪክ ፈተና ወደ ሐረር ተመለሱ። ለጊዜው ባጮ የመቀነስ ምልክት አሳየ። ጥቂት ሰነባብቶ ታናሽ ወንድሜ ምናሴ ድንገት በሞት ሲለየን ሰማዩ ተደፋብኝ መሰለኝ። የ8 ዓመት ታዳጊ ምናሴ የልብ በሽተኛ ሆኖ የተወለደ ልጅ ነበር። እኔ የሁለተኛ ደረጃ ተማሪ ፈተናዬን እንደተፈተንኩ እሱ በሞት ተለየ። በልጅነቱ መቀጠፉ እንደማይቀር እናውቅ የነበረ ቢሆንም እንደዚህ አጣርፎ ይወስዷል ብለን ግን አላሰብንም ነበር። በአንድ የተረገመ ቀን ከሰዓት በኋላ አንድ የክፍል ጓደኛው ደረቱን በቡጢ ይለውና ህሊናውን ይስታል። አስተማሪዎቹ በላዩ ላይ ውሃ እየጨለሱ ሊያነቁት ሞከሩ። ተሸክሞ ወደ ቤት አመጡት። ለሐኪም ቤትም በቃ ሆኖ በማግስቱ ሳልጀመረው ሐኪሞቹ እሱን ሊያስቆሙለት አልቻሉ። ከሳምንት በኋላ መተኪያ የሌለው ወንድሜ ሞተ። ብሩህ አእምሮ የነበረው ታናሽ ወንድሜ ምናሴ ያለ ጊዜው በመቀጨቱ ልባችን በሐዘን ተሰበረ። ወንድሜ ከሞተ በኋላ እኔም አንገቴ ላይ ቀዶ ሕክምና ተደረገልኝ። በሽታ የሳምባ ነቀርሳ ሆኖ ተገኘ። ድንጋጤ ከመጠን አለፈ። ሙሉ ጤናማ የነበርኩት ልጅ ድንገት ዱብዳ ወረደብኝ። ታይቶ ተሰምቶ የማያውቅ አሳፋሪ በሽታ የለከፈኝ መስሎ ተሰማኝ። መሜን እንደኖር ቆጥሬ በምስጢር ያዝኩት። ሳምባ ነቀርሳ ነበር አመሜ። የደረሰብኝ የስሜት ጉዳት ከምችለው በላይ ስለነበረ ለመርሳት ያገኘው ዘዴ እኔም ራሴን ብሆን ልደርስ ወደማልችልበት ውስጠቴ አጥልቄ መቅበር ብቻ ሆነ። ህመሙ ከሳምባዬ ውጭ መሆኑ ጭንቀቴን ባያሌው አቀለለልኝ። ወደ ሳምባዬ ተዛምቶ ቢሆን ኖሮ ምን ይውጠኝ ነበር። በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ በ1965 ዓ.ም የሁለተኛ መንፈቅ ዓመት ትምህርት ከተጀመረ 2 ሳምንት ገደማ ሆኖታል። ዩኒቨርሲቲ ለመግባት በመታደሌ ደስታ ፈንቅል አድርጎኛል። ኩራትም ብሎኛል። የካምፓስ ኑሮ በጭንቀት ለተዋጠው ልቤ ጥሩ ማስረሻ ሆኖኛል። ባጠለቁት የደስተኝነት ጭንብል ጀርባ የነበረውን ጭንቀቴንና ስቃይን ሊገምት የሚችል ግን ማንም አልነበረም። የመጀመሪያውን መንፈቅ ዓመት እንዳቀመስኩ ታላቅ እህቴ አልማዝ ሕክምናዬን እስክጨርስ ድረስ ትምህርቴን አቋርጬ እንድቆይ መከረች። እንዳልወድቅና ዩኒቨርሲቲ ትምህርት የመጨረሻ እንዳይሆን ሰግታ፣ እኔ ግን መጋፈጡን መረጥኩ። እሑድ ቅዳሜ ሲደርስ በፍርሃት እየተርበደበድኩ ወደ ቤት እሄዳለሁ። ከሚታዘዙልኝ እንክብሎችና መርፌዎች በተጨማሪ የባህል መድኃኒትም እወስዳለሁ። አንዳንዶቹ የባህል መድኃኒቶች ተቅማጥና ትውከት ያመጡብኛል። አንዳንዶቹ ምሬታቸው ወይም ሽታቸው አያደርስ ነበር። ሌሎቹ ደግሞ የተለየ አመጋገብ ይጠይቃሉ። ከሁሉም የዘገነነው ግን በቁስሉ ላይ በቀጥታ የሚደረገው ሕክምና ነበር። አንድ ሽማግሌ በክርኔ አጥንት ላይ በተቦረቦረው ትንሽ ቀዳዳ 2 ጊዜ የሰማይ ስባር እየተባለ የሚጠራ ብርጭቆ መሳይ ነገር ሲከቱ የጋለ ብረት በአጥንቴ ውስጥ የቀረቀሩብኛል ይሰማኛል። መልቀስ እስኪያቅተኝ ድረስ አለቀሱ። በለቅሶ ብዛት አይኔ ይጠፋል እያልኩ ሰጋለሁ። በለቅሶ ብዛት አይን መጥፋቱ ግን አላውቅም። ጠዋት ያንን መከራ ስቀበል አረፍድና ከሰዓት በኋላ አይኔ እንዳበጠና ድልህ እንደመሰለ ከወንድ ጓደኛ ጋር ሄዳለሁ።
ሰኞ ጠዋት ወይም እሑድ ማታ የታሸገ ክርኔን አንከርፍፌ ደስተኛ መስዬ ወደ ዩኒቨርሲቲ ግቢ እመለሳለሁ። በየቀኑ ከ6 ኪሎ ግቢ ሹልክ ብዬ ወጣና 4 ኪሎ ሄጄ ስትሬፕቶማይሲንን ተወግቼ እመጣለሁ። ከጓደኞቼ ይህን የሚያውቅ አንድም አልነበረም። ክርኔን ሊያሽለኝ የቻለ አንድም መድኃኒት አልተገኘም። ጣፍንታዬ ኪኒን መቃም፣ በመርፌ መጠቅጠቅ፣ ቀዶ ሕክምና፣ ባዮፕሲ፣ አልኮል፣ ፋሻ፣ ሃይድሮጅን ፐሮክሳይድ፣ የአመጋገብ ማዕቀብ፣ መራራ ቅጠል መጋጥ፣ ጎምዛዛ ስራ ስር መቆርጠም ሆነ። ይህም ሆኖ ግን ትምህርት ቤቴ መጠጊያ ሆነ። ያንን የሚሸት ስራ ስር የሚጎመዝዝ የቅጠል ጭማቂ፣ ሃይድሮጅን ፐሮክሳይድ እና የጥጥ ቡልቡል አስረሳኝ። የክርኔን ሽገሽ ልጬ እንድጥልና የተጣለብኝን ማዕቀብ አፍርሼ ያሻኝን እንድመገብ ነፃነት አጎናጸፈኝ። ልቤ የሚያላምጠውን ስቃይ አስረሳኝ። ይህን ሁሉ ለጓደኞቼ እንዴት ብዬ እንደማስረዳቸው፣ በዚያ ላይ በወቅቱ የባህል መድኃኒት መውሰድ ኋላ ቀርነት ይመስለኝ ስለነበር መውሰዴን ማንም እንዲያውቅብኝ አልፈለኩም። እናም የጥርስ ደሜን ዋጥ አድርጌ ሁሉንም ቻልኩት። ስለ ህመሜ ማወቅ የሚቻለውን ሁሉ ማወቅ ፈለኩ። ብዙ አነበብኩ፣ ለሳይንስ ዳይጀስት ያሉ መጽሔቶችን ሳይቀር። የስቃይን መነሻ አገኝባቸው እየመሰለኝ አነበብኩ። ስነ ልቦናዊና ስሜታዊ ጭንቀቴን እንዲሁም የልቤን ህመም በአስጠናቂ ጥበብ በዙሪያ ካለው ዓለም ደብቄ ለሚያየኝ ሰው በየመንገዱ ላይ እንደሚዘዋወረው እንደ ማንኛውም ወጣት መስዬ ታየው። በገሃዱና በምስጢራዊ ህይወቶች መሃል ብቅ ጥልቅ እያልኩ መኖሬን ቀጠልኩ። እዚህ ያደርሱኛል ያልኳቸው ታላላቅ ህልሞቼ በዚያ ፈታኝ ወቅት በነኑ። በአንጋዳ ውስጥ ከመውደቅ ያዳኑኝ ለህይወት የነበረኝ አዎንታዊ እይታና የመጽሐፍት ፍቅሬ ብቻ ነበሩ። በሂደቱ ህይወት አልጋ በአልጋ እንዳልሆነ ተከሰተልኝ። ከዳንስና ከግርግር ራቅኩ። ፊልም ማዘውተሬንም አቆምኩ። በቤት ውስጥ በጥባጭ ሆንኩ። ትዕግስት ከምመሰገንባቸው ባህሪያቶቼ መካከል ዝቅተኛ ሆነ። ህመሜን እያዳመጥኩ ልቤ በስቃይ በሚንፈራፈርበት ጊዜም ቢሆን መረጋጋትንና ራሴን መግዛትን ተለማመድኩ። ከመቅጽበት አይን ህይወቴ ከትኩስ ኮረዳነት ወደ ሙሉ ሰውነት የሚያስፈነጥር አስማታዊ ሽግግር ሆኖ አለፈ። ህይወቴ እስከ ወዲያኛው የተቀየረ መሰለኝ። ከሁለት ዓመታት በኋላ ወደ 6 ኪሎ ያደረግኩት አጭር ጉዞ ህይወቴን ግልብጥብጡን ያወጣል የሚል ጥርጣሬ አልነበረኝም። ድንገት የሰመጥኩበት ምስጢራዊ ዓለም ስቃይን ሁሉ እንደ ጉም ያበነዋል ብዬም በጭራሽ አላሰብኩም። በተጨነቀው ግናም ጽዱ ህልውናዬ ውስጥ ምስጢር ጣልቃ በመግባቱ በአያሌው ግራ ተጋባው። በታዳጊነት ጊዜ ረቂቅና ምስጢራዊዎቹን የአጋታ ክሪስቲ የወንጀል ምርመራ ታሪኮች ቀለቤ ነበሩ። እናም ለእኔ ረቂቅ ምስጢር ማለት እንደዚያ ያለው እንጂ በጥር 1965 ዓ.ም አንድ ቀን ማለዳ ሳላስበው ጭንቅላቴን ያዞረው አይነት አልነበረም። በዚያን ዕለት ከአንድ ሰው ጋር እንደምተዋወቅ ተነገረኝ። ቀጠሮው ጭፍን ቀጠሮ የምንለው አይነት አልነበረም። ድሮ ሐረር እያለሁ በክረምት ወራት ለእረፍት ወደ አዲስ አበባ ስመጣ የአክስቴ ልጅ ኤልሳ ወልዱ ከሁለት አይነት ወንድ ጋር በጭፍን ታገናኘኝ ነበር። ይሄኛው ስም የለሽ ቀጠሮ ግን ከዚያኛው ፍጹም ይለያል። የምሆነው መላቅጡ ጠፋኝ። ያን ዕለት በተለምዶ ስነ ጥበባት ህንፃ እየተባለ በሚጠራው አዲስ በተሰራው መማሪያ ህንፃ ክፍል 405 ውስጥ ከ200 ከሚበልጡ ተማሪዎች ጋር ነበርኩ። የስነ ልቦና 101 ትምህርት የነበረን ይመስለኛል። የዕለቱ ትምህርት አሰጣጥ ልክ እንደዚያ ጭንቅላቴን እንዳደነዘዘው ሀሳብ የደነዘዘ ነበር። እንቆቅልሹን ለመፍታት ይባዝን የነበረውን ምናቤን ልጓም ላበጅለት አልቻልኩም። እንቆቅልሹን ለመፍታት ብዙ ማሰብ። ከክፍል ስንወጣ ጓደኞችን ባገኛቸው ብዬ ወደ መኝታ ክፍላችን ከነፍኩ። ለምሳ እንድንሄድ ቁጭ ብለው ሲጠብቁኝ አገኟቸው። እፎይታ ተሰማኝ። ቀደም ብለን እንድንበላ ፈልጌ ስለነበር የቀጠሮዬን ነገር ከእነሱ መደበቄ ቅር ብሎኛል። ጣይቱ ሰው እንደማገኝ ለማንም እንዳትናገሪ ብላኝ ነው እንጂ እኔማ እነግራቸው። እነሱንም እንደኔ ማንነታቸውን ከማይታወቅ አልፎ ያዦች ጋር ቀጠሮ አስይዛላቸው ይሆን ብዬ አሰብኩኝ። ምግብ ቤቱ ከአፍ እስከ ገደፉ ሞልቶ ይላል። ቀድመን ተሰልፈን ስለነበር ከሌላው ጊዜ በተለየ ወፈር ያለ የስጋ ቀይ ወጥና በጎኑ ደግሞ ከምግብ ቤታችን ሜኑ ተለይቶ የማያውቀው ጥቅል ጎመን ጠበቀን። ከምስጢራዊ ሰውዬ ጋር የነበረኝ ቀጠሮ ሰዓት እንዳያልፍብኝ ምሳዬን ጎረስ አደረግኩት። ከዚያ ወደ መኝታ ቤታችን ሄድንና እጄን በገላ መታጠቢያችን ፊት ለፊት በሚገኙት የፊት መታጠቢያዎች ታጠብኩ። በመተላለፊያው ግድግዳ ላይ ባለው መስታወት ቁመናዬን አንዴ መልከት አደረግኩና ሹልክ ብዬ ወጣሁ። የተንጨበረሩ አፍሮዬን በእጆቼ ተምተም አደረግኩት። እሱን የምነቅስበት ጊዜ አልነበረኝም። ጠቆር ያለ ቢጫ ወገብ ዙሪያ የሚታሰር ሹራብ እና ሰማያዊ ከፋይ ሱሪ ለብሻለሁ። እምብዛም ለክፉ አልሰጥም። ይህ የአይጥና የድመት ጨዋታ ከተጀመረ ጥቂት ቀናት ተቆጥሯል። አንድ ቀን አዜብ ግርማ፣ ቅድስት በላይ፣ ሳራ ሀብቴና እኔ ከግቢው ምግብ ቤት ወጥተን እንደተለመደው እየተሳሳቅን ወደ መኝታ ቤታችን ስንሄድ ድንገት በመንገዳችን ላይ ጣይቱ አሰፋንና ጓደኛዋን አመለሰት ክብሮምን አገኘናቸው። ጣይቱ ካኪ ሱሪና ሳሪያን ኮት ለብሳለች። ፀጉሯን በሻሽ አድርጋ ወደ ማጅራቷ ቆጥረዋለች። ልጆች አንዴ ልታነጋግሩኝ ፈቃደኛ ናችሁ? አለች ፈገግ ብላ። ትከሻችንን ሰብቀን ዝም አልናት። አዲስ ነገር መቀበል የምትችሉ አይነት ናችሁ።
ማታ ማታ ስትከራከሩ እንሰማችኋለን እና አዲስ ነገር በቀላሉ መቀበል የምትችሉ ሆናችሁ አግኝተናችኋል ብላ አስደነቀችን። እርግጥ ነው ጓደኞቹ እና እኔ በመኝታ ቤታችን የሚደረጉትን ክርክሮች በጣም እንወዳቸዋለን። ለምሳሌ ያህል የአፄ ኃይለሥላሴ መንግስት ቃጭለኛ የሚባል ጨካኝ የማርክ አሰጣጥ ስርዓት ዘርግቶ በሺዎች የሚቆጠሩ 12ኛ ክፍልና ቁጥራቸው የማይናቅ የአንደኛ ዓመት ዩኒቨርሲቲ ተማሪዎችን ያባረር ስለነበር ስለዚያ ስርዓት በከፍተኛ ስሜትና ምሬት እንሟገት ነበር። አንዳንድ ሴቶች መንግስት የአቅሙን እየሞከረ ነው ሲሉ፣ እኛ ግን የመማሪያ ክፍልና የመምህራን እጥረትን ለመደበቅ ሲሉ ሆን ብለው ያደረጉት ነገር ነው ብለን መንግስትን ወነጀልን። ይሁን እንጂ ያ ክርክር ለዚህ ጣይቱ ላዘጋጀችልን ክብር ያሳጨናል ብለን አልጠበቅንም። በጥናት ክበቡ ለመታቀፍ ፈቃደኞች ናቸው አለችን፣ አይናችንን እያየች። የጥናት ክበብ? ምንድን ነው ደግሞ የጥናት ክበብ? አዎ እንፈልጋለን አለን። ድሮስ እዚህ ድረስ የመጣነው የህይወት ልምድ ለማግኘት መሆኑ ቀረ? በጣም ጥሩ። በሉ እንግዲህ ሁሉንም በቅርቡ እናሳውቃችኋለን፣ በሰላም ያገናኘን ብላን ሄደች። ጓደኛዋ ግን አንድም ቃል አልተነፈሰችም። ወደ መኝታ ክፍላችን እያዘገምን ሳለን ለጣይቱ እንዴት ነበር ትዝ ልንላት እንደቻልን በመገረም ተጨዋወትን። አዲስ ነገር መቀበል የምትችሉ አይነት ናቸው ያለችው አስተያየት ፍጹም ያልጠበቅነው ሆኖ ስላስገረመን የጥናት ክበቡ ውስጥ ለጊዜው ትዝም አላለን። ባሳየችን ያልተጠበቀ ቀረቤታ የተገረምነው ያለ አንድ ነገር አልነበረም። ከዚያ ቀደም ስለኛ በተደጋጋሚ በሰነዘረቻቸው የሚያጣጥሉ አስተያየቶቿ ክብራችን ተነክቶ ተቀይመናት ነበር። ወደ ምስጢራዊ ዓለሟ እንድንገባ ልታባብለን ከመምጣቷ ከሁለት ሳምንታት በፊት ገና ትምህርት በተጀመረ በጥቂት ቀናት ውስጥ ማለት ነው። አንድ ቀን ማታ መኝታ ክፍላችን ስትመጣ የፈረንሳይ ሲጋራችንን ስንስብ ታገኘናለች። ለምን ውጭ አታጨሱም? ራሳችሁን አርነት ማውጣት አለባችሁ ብላ ልታነቃን ቃጣት። ወቅቱ ሴቶች ሲጋራ ሲያጨሱ እንደ ከፍተኛ ኑሮ የሚቆጠርበት ዘመን በመሆኑ ብዙ ሴቶች ተማሪዎች የሚያጨሱት በድብቅ የመኝታ ክፍላቸው ነው። በግቢ ውስጥ አዩኝ አላዩኝ ሳይሉ የሚያጨሱት ጣይቱና አንዲት ልጅ ብቻ ነበሩ። ያም ሆነ ይህ በአደባባይ ማጨስ አርነት ከመውጣት ጋር ያለ ግንኙነት ሊታየን አልቻለም። ደግሞም ማንም እየመጣ አርነትን ለማወጅ እንዲሰብከን አልፈለግንም። የሴቶች አርነት የሚለው ቃል እንደ ፋሽን ሆኖ ነበር። በዚያ ወቅት እኛም ብዙ ሴቶች ተማሪዎች የሚያስደነግጡ ድርጊቶችን በግቢ ውስጥ ስለምንፈጽም ነፃ የሆነን ይመስለን ነበር። ነፃ በመሆንና የጾታ አርነትን በማወጅ መካከል ያለው ልዩነት የገባን ብዙ ቆይቶ ነው። በዚህ ዕለት ማታ ጣይቱ ያንን ብላ ስትወጣ ግን ውይ በእናታችሁ ነፃነቴን ማወጅ ፈልጋለሁ እያልን ሳቅን። የቅድስት ፍቅረኛ ያመጣልን ሲጋራ እናጨሳለን። ሲጋራውን ይበልጥ የምንወደው ለጭሱ መዓዛ ብለን ነበር። ልብሳችንን በጭሱ እናጥናለን። ከዚያም ሽታው እንዳይጠፋበን በሲጋራ ጭስ የታጠኑትን ልብሶች በቁም ሳጥናችን ውስጥ ሰቅለን እንዘጋባቸዋለን። አንዳንድ ጊዜ ወደ ክፍል ልንገባ ስንል የሲጋራውን ጭስ አንዳችን በአንዳችን አፍሮ ላይ እናስጎለጉለዋለን። ታዲያ ሽቶ አተን አልነበረም። አሁንም እድሜ ለቅድስት ፍቅረኛ 3 ኃይለኛ የፈረንሳይ ሽቶዎች ከድሬዳዋ አምጥቶልናል። እኛ ግን ከሽቶ የሚሰነፍጥ መዓዛ ይልቅ የሲጋራው ለስለስ ያለን ሽታ እንመርጣለን።